አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እናንተ ሰላም ናችሁ ወይ? እና ዛሬ እስቲ እንደኔ የሰው ሀገር ስልችት ያለው ሰው እኔን ስልችት ብሎኛል ብሎ በኮሜንት ጻፍልኝ ማለት ነው። እና እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። አሁን ነው ሌልተኛ አሁን ሰዓት ከምሳሌ ነው በሳውዲ አቆጣጠር ሰላቴን ዘግቼ እቺን ሱረቱል ፋቲሃ እና ሱረቱል ኢኽላስ ሱረቱል ፈላቅ ሶስት ቀርቼ ሸይጣንንም ደግሞ ዞር ወላ ሊያረገልኝ እንቅልፌን ምንም ነገር ሳይገጥመኝ ሰተት ቤተኝቼ ልትነሳ ዱዓ አድርጌ ተኛለሁ ማለት ነው። እና እንዴት ናችሁ? ብዙ ጊዜ አንዳንዴ ብዙ ጊዜ በእንቅልፋችን እንድል ማርጎ ሸይጣን ይጫወትብናል ማለት ነው። ለዛ እቺ መድኃኒት ነው ተጠቀሙት ማለት ነው። እቺን ያላን ቃል እና ሰብስክራይብ ደግሞ 20 ልገባ ነው። 18 17 ደርሻለሁ። በጣም ደስ ብሎኛል ወላሂ። ዩቲዩብ በጣም አዝደክሞኛል ወላሂ ነው የሚላችሁ። በቃ ሴቲንጎቹ አጫጫን ራሱ በጣም ቪዲዮዎቼ ብዙ ሰዎች ያያችሁ ከሆነ ሾርት ናቸው ማለት ነው፣ አጭር ናቸው። እስቲ ዩቲዩብንም አስተካክላለኝ አላህ ደግሞ ሁሉንም ነገር ገሬ ላይ ያረግልኝ። ዱአ አርግልኝ ደግሞ ሰብስክራይብ አርጉኝ፣ ሼር አርጉልኝ፣ ላይክ አርጉልኝ ማለት ነው። እርስ በርሳችን እንነሳሳ ማለት ነው። ፎሎ እንደራረግ፣ ሰብስክራይብ እንደራረግ ማለት ነው። አይከፈልበትም። እኛ ደግሞ ማንኛውም ገንዘብ የሚከፍለን ዩቲዩብ በራሱ ጊዜ ነው እንጂ ማናችን በማናችን ቀንሰን አይደለም የምንከፋፍለው ማለት ነው። እና እኔ የምላችሁ አንድ ጥያቄ ማለት ነው። ዩቲዩብ 1000 ግዴታ ወይንም 500 ግዴታ ነው ላይቭ ለመግባት። ዛሬ ላይቭ እገባለሁ ብዬ የሆነ በርናሜጅ አውርጄ ያ በርናሜጅ ስልት ጫነው እምቢ አለኝ። ላይቭ አላስገባኝ ማለት ነው ለራሴን ላይቭ። እና የምታውቁ ሰዎች በኮሜንት ጻፉልኝ ማለት ነው። እና እንዴት ናችሁ? እስቲ አላህ ከሰው ጋር ነጃ ይበለን። አላህ ከሰው ጋር ነጃ ይበለን። ሀገራችን በሰላም አላህ ይመልሰን። ሀገራችንም ደግሞ በዛ ልክ አላህ ሰላም ያርግልን። ሰላም ብዝዝት ትበልልን። ሁላችንም አላህ ይጠብቀን። በያላችሁበት ቦታ ሁላችሁንም አላህ ይጠብቃችሁ። ዱአ አርጉ።